ሰላም የያሚ ታሪክ ቤተሰቦች፣ የያሚ ታሪክን ቻናል ሰብስክራይብ በማድረግ ተዝናኑ። በአንድ ገጠራማ መንደር ውስጥ የሚኖሩ 7 ሞኝ ወንድ ልጆች የነበሯቸው አንድ ባልና ሚስት ነበሩ። እነዚህ 7 ልጆች በዚህ ሞኝነታቸው የተነሳ ቤተሰባቸውን ችግር ውስጥ ሁል ጊዜ እንደጣሉ ነው። ምን እያደረጉ ካላችሁኝ፣ ወደ ገበያ ሄደው በማንም ተታለው የሚመጡ ቂሎች፣ ወደ እርሻ ቢላኩ እንኳን ሁሌ ማረሻቸውን እየሰበሩ የሚመጡ ናቸው። እናታቸው በልጆቿ ሞኝነትና አለመብሰል በጣም ታዝን ነበረ። በመረራት ጊዜም በእንባ እየታጠበች ወደ ፈጣሪዋ ብልጥ ልጅን ይሰጣት ዘንድ ለመነችው። ጌታ ሆይ ጥበበኛ የሆነ ልጅን ስጠኝ እያለች ጸለየች። ፈጣሪዋም ጸሎቷን የሰማ ይመስላል ብቻ አንድ ወንድ ልጅን ወለደች። ግን የተወለደው ልጅ ከእንሰቱ የተነሳ ቁመቱ እንኳን የአባቱ መዳፎች ብቻ ያክል ነበረ። በዚህም ትንሹ ልጅ በዚህ ትንሰቱ ስንዝር አይሞላምና እናቱ ሲንዚሮ ብላ ስሙን ሰየመችለት። እናትና አባቱም የጸሎታቸው ምላሽ ነውና ሲንዝሮን በልዩ ፍቅርና እንክብካቤ ያሳድጉት ጀመር። ነገር ግን እኚህ 7 ወንድ ልጆች በዚህ መቅናት ጀመሩ። ቤተሰባችንንማ አንተን ካገኙ ወዲህ በቃ እኛን ተውን አይደል? እስኪ ራስህን ተመልከት፣ አይጥ እኮ ነው የምታክለው እያሉ ያሾፉበት ነበር። የወንድሞቹ መናደድ በቤተሰቦቹ እንክብካቤ ብቻ አልነበረም፣ ይልቁኑ ሲንዚሮ በብልሃቱ ስለሚበልጣቸው ጭምርም ነው። እና አንድ ቀን ምሽት እኚህ ወንድማማቾች ተሰባስበው እንዲህ ብለው ተማከሩ። ከአባታቸው ብዙ ሀብትና ንብረትን በግፍ የዘረፈ አንድ ባለጸጋ ነበረ እና የዚህን ሰው በሬዎች ሰርቀው አርደው ሊበሏቸው ተማከሩ። ዛሬ ማታ ወደ በረቱ እንሂድና የዛን ዘራፊ ሰው 2 በሬዎች ወስደን አርደን ተካፍለን እንብላ ተባብለው እቅድ አውጥተው ወደዛ ሰው ቤት ሄዱ። አህያቸውንም አስከትለው ጉዞ ጀመሩ። ሲንዝሮ ይህንን ሁሉ በድብቅ ይሰማ ነበረ። ወንድሞቹንም በድብቅ ይከተላቸው ጀመር። 7ቱ ሞኝ ወንድማማቾችም ወደዛ ባለሀብት ቤት ደረሱ። ከዛም ወደ በረቱ ሲያመሩ በረቱ በትልቅ ብረት ተዘግቶ ነበር። ታዲያ ወንድማማቾቹ አይ ያ ሲንዚሮ ቢኖር ትንሽ ስለሆነ እሱ ያግዘን ነበር ሲሉ ሲንዝሮ ከኋላ ነበርና አቤት ብሎ በበረቱ ቀዳዳ አልፎ 2 የሰቡ በሬዎችን ይፈታ ጀመር። በዚህን ጊዜ የሰውየው ውሾች በኃይለኛው መጮ ጀመሩ። ሰውየውም ከእንቅልፉ ተነስቶ ማን ነው በረቴ ውስጥ ያለው እያለ ይጣራ ጀመር። ሲንዚሮም ድምፁን ቀይሮ አያስቡ ጌታዬ፣ ሌቦች በሬዎቻችን ሊወስዱ ሙከራ አድርገው ነበር፣ አሁን ግን አስመልሰናቸዋል። በልሻ አትጩሁብኝ፣ ወዲያ ልተኛበት ብሎ ሰውየው መልሶ ተኛ እና ሲንዚሮ 2ቱን የሰቡ በሬዎች እየነዳ ወሰዳቸው። ወንድሞቹም በትንሹ ወንድማቸው ብልሃተኝነት ተገረሙ። ከዚያ እነሱ አሁኑኑ አርደን ካልተከፋፈልናቸው አሉ። ነገር ግን ሲንዚሮ እዚህ ከሆነ የመያዝ ዕድላቸው ከፍ ስለሚል ከዚህ ርቀው መሄድ እንደሚገባቸው ነገራቸው። ከዚያም የሲንዚሮን ሐሳብ ተቀብለው መጓዝ ጀመሩ። ከዛም ወደ አንድ ትልቅ ወንዝ ጋር ሲደርሱ ወንድማማቾቹ እንዴት ወንዙን እንደሚሻገሩ ግራ ገባቸው። ከዛም ወንድማቸው ሲንዚሮ ባማከሩት ጊዜ መሻገሪያ ገመድን ሰጣቸው። ከዛም ተሻገሩ። ወንዙንም ከተሻገሩ ወዲህ በሬውን ተቃረጡት። ታናሽ ወንድማቸውን ሲንዚሮን ግን አንዳች አላስታወሱትም ነበር። ከዛም ለሱ ድርሻውን ይሰጡት እንደሆነ ጠየቃቸው። ነገር ግን እሱ ምንም ድርሻ እንደሌለው ነገሩት። ሲንዚሮም ሌላው ቢቀር የበሬውን ፊኛ ይሰጡት እንደሆነ ለመናቸው። እነሱም ከምንጥለው እንስጠው ብለው ሰጡት። እሱ አንድ ረጅም ዛፍ ላይ ወጥቶ ፊኛውን ከነፋ ወዲህ በዱላ ይደበድበውና ጮክ ብሎ እኔ አይደለሁም እባክህን አትምታኝ፣ ወንድሞቼ ናቸው በሬዎችህን የዘረፉክ፣ እዛ ጋር ናቸው ይኸውልህ እያለ ይጮህ ጀመር። ይህን የሰሙ 7ቱ ሞኝ ወንድሞቹ እውነት መስሏቸው ስጋቸውን ጥለው እግሬ አውጪኝ ብለው ሮጡ። ሲንዝሮም ይህን ሲመለከት ከዛፉ ወርዶ ስጋውን በአህያው ጭኖ እየሳቀ ወደ እናትና አባቱ ቤት አመራ። ልክ እንደዚህ ያሉ ደስ የሚሉ ታሪኮች እንዲደርሳችሁ ሰብስክራይብ ማድረግ እንዳትረሱ።